ሰላም ወንድሞች፣ ሰላማችሁ ባላችሁበት እግዚአብሔር ነው ወዶት እንደናችሁ ሁሉ ሰላም። እንግዲህ አየራችሁን ተመልከቱ። ጨለማ ሆኗል። አልሐምዱሊላህ ያነ ንፋስ የለም እንደምወራ አይደለም። አዋራው እንግዲህ እንደዚህ ነው እንደምታው ነው። ሰሞን ሁሉ በስጅ ያለ ሁሉ ነገር ታርኮ ምን ዋቅታል ብላችሁና አልሐምዱሊላህ ረብል ዓለሚን ደስ ይላል። ብቻ ያው እኔ አታክልት ያለበት ግቢ ስላለ ግቢ እንደዚህ ይመስላል። እዚህ አታክልት ስላለ ምንም አይሆን፣ ግን አዋራው አይወራ እውነት አይወራ። ማሻአላህ ነው። በአላህ እጅ ነው የሚመጣ ርዝቅ ነው ይሄ። እንግዲህ ምን ልበለው፣ የሱ በረከት ስላለ ሁሉ ነገር በሱ እጅ ነው የሚሆነው። የሚሆኑ ነገር ከሱቅ ያንድምስ ነገር አንድች ነገር መፈጸሙ የለም። ሰማው ላይ ምንም ሰማይ የምታይ ነገር የለም። አዋራ እንደዚህ ነው። አልሐምዱሊላህ ነው። አታክልት ነው ግቢ ፈታለ ነው። አልሐምዱሊላህ ረብል ዓለሚን። አው ሴትዮ ተባረከች። እኔም ጉልበት ያላ ይባርክልኝ። ጎበዝ ነኝ። ከመዝራጋ ተወድጄም ያደኩ ነኝ። ምርጥ ገበሬ ልጅ ባሎን ገበሬ ነኝ እላለሁ በራሴ ወላሂ እላቸዋለሁ። አልሐምዱሊላህ አታክልቶችን ውሃ የጠጣው አነቤ እንዴት እንደሚያምሩ ተመልከቱት። ፈታ ያለች ሶሪያ የሚያምር እርግታ አንጥታለች። ታይቻችኋለሁ ደግሞ ደረቅ ባለ ሰዓት። በተረፈ አገራችን ኢትዮጵያ ሰላሙን ያምጣልን፣ ሰላም አርግልን። በአገራችን ኮርታን የምንኖረው ፈጣሪ ያርገን ሀገራችንን። እንግዲህ ምድሯ ለካሰ ሰማው ላይ ያላቆሙ ፈጣሪ አምላክ አላህ ምን አቅታል በእጁ እስካለ ድረስ ሀገራችንን ሰላም አርግልን፣ ሰላሙ ይምጣልን። እንግዲህ ምርጫም ደረሰ ያለው ነው። እንግዲህ ፈጣሪ ከሚመች ከዜጋው ጋር መመችን ሰው ያርግልን። ሆነንን ሰው እርስ በራስ የሚከባበር በሰውነቱ ሰው ነው የሚወደድ እንጂ የሚባላ ምጣላ አላህ ያርቅልን። ከእንግዲህ አይመለስብን። ሰላምና ደስታ ለሀገራችን እመኛለሁ። ለህዝብ ኢትዮጵያ በሞላ ከዘረኝነት አላህ አውጣችሁ። ዘረኝነት ጥንብ ነው። ዘረኝነት ምንም አይጠቅምም። አዱኛ ላይም አክራ ላይም አይጠቅምም። እዚች ጋር በዘርተኛ በልጅ ቆዳ የሚቀበረው የለም። ሰው ያቃል እንዳላወቀ የምንሆነበት ደግሞ አግልና ቀልብ አላህ እንድናስብ እንዳስታውል እስጠን። ለማናችንም ለኢትዮጵያ ዜጋ በሞላ ማንም በማንም ቆዳ አይቀበርም። ማንም ወርጦ የተወለደ ምን የለም። ማንም ምንም ቦታ ላይ ለማንም ማገባው በቃ ሰው በመሆኑ ሰው ነው። ሰው ሁሉ የፈጣሪ ፍጡር